ሰላም ሰላም፣ እንዴት ናችሁ ቤተሰብ ጓደኞቼ? ሰላም ናችሁ ወይ? ሰብስክራይብ ያደረጋችሁ ላይክ ሸር ያደረጋችሁ ዛሬ የምንሰራው መችቡስ ለሀም ነው። እሺ የስጋ መችቡስ ነው የምንሰራው። እንደዚህ ዶሮ ማለት ስጋው ከፈላ በኋላ እንደዚህ የሚወጣውን አረፋቱን እንደዚህ እያደረግን እናነሳዋለን ማለት ነው። ይሄ ስቡ ምናምን ነው ይሄ የሚወጣ እንደ ቆሻሻ ነገር ነው ማለት በደንብ አጥቤዋለሁ፣ ግን ሲፈላ እንደዚህ ይወጣል ማለት ነው። የስቡ ብዛት ምናምን እንደዚህ ቀልጦ ይወጣል ማለት ነው። አረፋት ይሆናል። እዛ ይሄንን እንደዚህ እናነሳዋለን፣ በማንኪያ ቀስ እያደረግን እናነሳዋለን ማለት ነው። ሙሉ በሙሉ በደንብ አድርገን ጽድት አድርገን እናነሳዋለን። ምንም አይጠቅምም፣ ምንም አይጠቅምም። እዛ በቃ ንጹህ ካደረግነው በኋላ እንደዚህ እንደምታዩት ነው። ግን አበረታቱኝ እሺ። እይታም የለው ቪዲዮ፣ ብዙ ቪዲዮ ሰርቻለሁ ግን እይታ የለውም። እና ሰብስክራይብ ብታደርጉልኝ ለእናንተ የሚቀንስባችሁ ነገር የለም፣ ለእኔ ይጠቅመኛል። አንደኛ እኔ አረብ ሀገር መዳም ቤት የምንገላታ እህታችሁ ነኝ፣ አበረታቱኝ። ገንዘብ አታወጡበትም። ላይክ እና ሸር ማድረግ ማለት ላይክ እና ሰብስክራይብ ማድረግ ለእናንተ የሚቀንስባችሁ ነገር የለም ማለት ነው። በዚህ አጋጣሚ በጎ ስራ ነው ለእናንተ። ቅን ማሰብ ማለት ገንዘብ ባትረዱም በቃ ጥሩ ስራ ሰራችሁ ማለት ነው። እና እንደዚህ አድርጌ አወጣሁት። እንደዚህ ሁሉንም አወጣሁት። ቆንጆ አድርጌ ጽድት አድርጌ ይኸው እንዴት እንደሚያምር ስጋው ደግሞ የምን ስጋ? የከፍት ስጋ መሰለኝ፣ አላየሁትም የምን እንደሆነ ብቻ ገዝተውን ያመጡት። ፋሚሊዎቹ ደግሞ ቀላል ስለሆኑ ይህች ትበቃችኋለች። 4 ፍሬ ነች። እዛ ይሄን እንደዚህ አድርጌ አወጣሁት። አያችሁታ? ይሄን ያያችሁትን። ከዛ የባህር ዛፍ ቅጠል፣ በርበሬ፣ ቀረፋ፣ በርበሬ ይሄ እንትኑ ማለት ነው ያልደቀቀው፣ ሄል፣ የድንብላል ፍሬ ነው ያደረኩት ማለት ነው። ቀዝበራ የሚሉት እዛ። ሽንኩርቱን በዚህ በትልቁ ጎመድ ጎመድ አደረኩት በሰሉን። ነጩ ሽንኩርት ደግሞ ላባ ላባውን ላጥ ላጥ አድርጌ ነው ያስገባሁት። እንደዚህ አድርገን ብስል እናደርገዋለን ማለት ነው። እንዴት እንደሚጣፍጥ እንደዚህ አድርጋችሁ ስትሰሩት አንድ አያስተርፉም። እዛ ሮዜ እንደዚህ አጥባለሁ። በትንሽ በትንሿ ነው እሺ፣ አላበዛ። ምክንያቱም ፋሚሊዎቹ 5 ፋሚሊ ብቻ ናቸው። ያችሁን የሆነችውን ምጥን ጥር አርጎ መስራት ነው። እንዴት እንደሚወዱት እላችኋለሁ። አንዳንዶቹ በትንሹ መስራት አይሆንላቸውም፣ አይጣፍጥላቸውም በትንሹ ሲሰሩ እና እንደዚህ ነው። በደንብ አድርጌ አጥበዋለሁ። በደንብ ማሸት የለባችሁም፣ ምክንያቱም ድቅቅ ይላለኝ። ቁምጥ ቁምጥ ይላል ወገቡ ማለት ነው። ዝም ብላችሁ ገልበጥ ገልበጥ ነው ማድረግ። ይሄ ውሃው እንደዚህ ሲወጣ አለ አይደለ? የሚረገው እንደሊጥ የሚረገው ነገር ይሄ ይወጣል ማለት ነው። እንደዚህ ወደ 5 ጊዜ ምናምን ነው ያጠብኩትኝ። እዛ የምጨምራቸው ቅመማቶች እነዚህ ናቸው ማለት ነው። እዛ እንደዚህ ብስል ካለ በኋላ እንደዚህ ጨምረዋለሁ ማለት ነው ውዶችዬ። እዚህ ደግሞ ቲማቲሙን ቆረጥ ቆረጥ አድርጌ እጨምራታለሁ። ገና ቅመሙን አልጨመርኩትም። እሺ የሚጨምረውን ያሳየኋችሁ እንጂ ገና አልጨመርኩም። ይሄው አሁን ጨመርኩ ቅመሜን ማለት ነው። ፍልፍል አስወድ፣ ቀዝበራ፣ ትንሽዬ ኩርኩም፣ እርድ እንለዋለን እኛ፣ በፓፕሪካ የማያቃጥለው በርበሬ፣ እነሱን ነው የጨመርኩ በትንሹ ማለት ነው። እዛ እንደዚህ አድርጌ ከድኛ በስላለሁኝ። እሳቱን በምታዩት መልኩ ነው። እዛ እንደዚህ በምታዩት መልኩ አሁን ቆንጆ ነው። እየበሰለ ነው። ራሱ ውሃው ሞልቶ ነበረ፣ ያው አልቋል። አሁን ደረቅ ሎሚና የተከተፈውን የተላጠውን እንትን ድንች ጨመርኩ ማለት ነው። እስማም ሽታው ጣዕሙ ብታዩት እንዴት እንደሚጣፍጥ። እዛ እንደዚህ በሰለላችኋለሁ። በስሏል። አሁን ወደ ፉረን ነው የምናስገባው። እሺ ፉረን እናስገባለን። ፉረኑን ለኩሸዋለሁ። በጣም እንትን ብሏለኝ፣ ሞቋል። እዛ እነዚህን ስጋው እንደዚህ አድርጌ ያወጣለሁ። በጣም በስሏል። ብታዩት እንዴት እንደበሰለ ማንሳት አትችሉም። ያኔ ጉምድ ጉምድ ነው የሚለው ማለት ነው፣ በጣም ስለበሰለ። እና እንደዚህ እንዳለ እሳት ውስጥ ስታስገቡት፣ ፎረን ውስጥ ስታስገቡት እንዴት እንደሚጣፍጥ በስማብ በጣም ነው የሚጣፍጠው። እዛ እነዚህ እንደዚህ አድርጌ አልተቆራረጠብኝ ምን አላለ፣ ፎረን ውስጥ አስገባሁት። ይኸው ፎረን ውስጥ ደግሞ እንደዚህ በምታዩት መልኩ አሁን ውስጥ ያለውን እንትን እንዳይልብኝ፣ ያኔ ጭብጥብጥ እንዳይል ጽድት አድርጌ ካወጣሁ በኋላ ቅመሞቹን ሩዙን የታጠበውን ጨመርኩ ማለት ነው። ሩዙ በደንብ መታጠብ አለበት።
የሆነ ጭምለቅለቅ እንዳይልብን ማለት ነው፣ እንዳይያዝብን በደንብ እንዲበስል ቅርጹን ይዞ እንዲወጣ ሩዙ ሳይቆማመጥ ምናምን እዛ እንደዚህ አርጌ ድብልቅ አርጌ ተውኩተኝ። ጨው ምንም እንዲዋሃድ። እዚህ ላይ ደግሞ ሰላጣዎችን የማረጋቸውን ለሰላጣ ማዘጋጃቸውን ነው የማረጋችሁ። እዛ ይኸው እንደምታዩት ሩዙ በዚህ መልኩ ደርሷል። አያችሁታ? ቅድም ውሃ ስታዩት በጣም ብዙ ይመስል ነበረ። አሁን ምጥጥ አረገ። እንደዚህ እስከሚልላችሁ ድረስ እሳቱን በደንብ መጨመር አለባችሁ። ዘገምተኛ ሆኖ ከራሰ በጣም እንትን ይላል። እዚህ ቅቤ ጨምራለሁ። እንትን ካለልኝ በኋላ ሩዙ እንደዚህ ከበሰለልኝ በኋላ ቅቤ ጨምርበታለሁ። እንደምጣፍጥ የተነጠረ ቅቤ ነው። እሺ ከዛ እንደዚህ ያደረኩና ጨመርኩበት። ከጨመርኩበት በኋላ ምን አረጋለሁ መሰላችሁ? ክድና አረጌ በትንሽዬ ሙቀት አቆያታለሁ ማለት ነው። ለ10 ደቂቃ ለ15 ደቂቃ። ስጋውም እንደምታዩት እየበሰለ ነው። ሩዜን በቃ ደረሰ። እዛ ሩዜን ወደዚህ ገለበጥኩ። ወደ እንትኔ መሸባ ነው የምንለው፣ ጣሳ ሀራራ የምንለዋለን። ሀራራ ማለት ሳያበርድ የሚያቆይ ማለት ነው። ወደዚህ ገለበጥኩት ማለት ነው። መቸባ ማለት ደግሞ መገልበጫ ማለት ነው። እሺ እዛ እንደዚህ በቃ ይኸው ላልነሳይ ብሎ ካሜራውን መያዝ አልቻልኩም። በአንድ እጄ ለእናንተ ለማሳየት ብዬ ነው። ስጋውም አልነሳኝ አለ። በጣም ስለበሰለ እያረገረገ ሊቆረስብኝ ቅርጹን ሊያጣብ ሆነና የተንቀጠቀጥኩ ነው ያነሳሁት። አያችሁታ? ይኸው በምታዩት መልኩ ማለት ነው እንዴት እንደሚጣፍጥ እያመሰገኑ ነው የበሉት ብታዩት። ይኸው በዚህ መልኩ እንደዚህ አሳምሬ ያቀርብላችኋለሁ እላችኋለሁ። እህታችሁ ተው ግን አበረታቱኝ። ተው ደግሞ ቪዲዮ በደንብ ድንቹም አብሮ ተቀቅሎ የነበረው ድንች በዚህ መልኩ አብሮ ተጠብሷል ስጋው ጋር። እንዲህ አድርጌ ክድና አረግላችኋለሁ እህታችሁ። እዛ በኋላ እዚህ ደግሞ ሰላጣ፣ የሎሚ በሰል፣ ቲማቲም እነዚህን አርጌ ያለው። አመሰግናለሁ። ባይ ባይ። አደራ